ይሄ እንግዲህ በጣም ትልቅ መርከብ ነው። እዚህ ውሃ ላይ ይሄን የሚያክል መርከብ ሲጓዝ እንግዲህ ሚራክል ነው። በጣም በጣም ረጅም በጣም ትልቅ አይዳ የሚባል የመርከብ ነው። የሚነሳው ለ6 ወር ምናምን ነው የሚጓዘው። ኢሮፕን አጠቃሎ የሚጓዝ ነው። ይሄ ነው እንግዲህ ምን እንደሚያክል ይሄ እንግዲህ ቤት አንድ ትልቅ ፎቅ ነው የሚያክለው፣ ግን በትንሽዬ በከተማ ውስጥ ነው። አሁን ከሌላ ሀገር መጥቶ እዚህ ሰዎች ያራግፋል፣ ሰዎች ይጭናል እና ቱሪስቶች ይወርዳሉ፣ ሀገሩን ያዩና ከተወሰኑ ሰዓት በኋላ እንደገና ጉዞ ይጀምራል ማለት ነው። ይሄ ሁሉ እንግዲህ ፎቅ ነው የሚመስለው። ይሄ ሁሉ ስንትና ስንት ደረጃ አለው? ወደ 8 ደረጃ ነው ያለው ላይ ያሉት ማለት ነው። ከታች ደግሞ 3 ደረጃ አለ። ወደ 11 ደረጃ ያለው ነው። እንግዲህ ቁመቱን የምታዩት ከዚህ አንስቶ እስከዚህ ድረስ እንግዲህ መርከብ ነው። በትንሽዬ ውሃ ላይ ይሄን የሚያክል ግዙፍ ነገር፣ ይሄን የሚያክል ትልቅ ነገር ስንትና ስንት እቃ ስንትና ስንት ሰው ተሸክሞ፣ የእግዚአብሔር ስራ ግን የሚደንቅ ነው። በጣም በቃ የሚገርም ነው። ይሄ አሁን መጥቶ ጠዋት ገብተው ነው ያሁን ይጓዛል። ትንሽ ቆይቶ ዞር ብሎ ቱሪስቶች ሀገር ምናምን ያዩና ከዛ ጉዞ ይጀምራሉ ማለት ነው። ልክ ክረምት ሊያልቅ አካባቢ ነው መምጣት የሚጀምሩት። ሰመር ከዚህ ራሱ በጋ ላይ ከዚህ ራሱ በጣም የሚበልጥ ከዚህ የተለቀ ይመጣል። አንዳንድ ጊዜ በጣም ሰው ሚራክል ይሆን በጣም የሚደነቅና በጣም ብዙ ህዝብ ወጥቶ ሊያያቸው የሚወጡ መርከቦች አሉ። ሰው በቃ ይጠራራል። በቃ በጣም የሚገርሙ ከስንት አንድ ጊዜ ብቅ የሚመጡ ከዚህ በጣም የሚበልጡ እንትኖች መርከቦችም ይመጣሉ። ሁልጊዜ ባይሆንም ይሄ ይመጣል፣ ይታወቃል። አይዳ ትልቅም አለው፣ መካከለኛም አለው፣ አነስ ያለም አለው። ግን ይሄ በጣም ትልቁ ነው። ሰው ፎቶ ያነሳል። ቱሪስቶች ናቸው የተሳፈሩ ሰዎች ይወርዳሉ። ሻይ ቡና ብለው ቁርሳቸውን በልተው ጉዞ ይጀምራሉ ማለት ነው። የዚህም ሰው ሊያ ይመጣል። ላይ ልጆች ጫፉ ላይ ልጆች እየተጫወቱ ነው። ልጆች ሲጫወቱ ይታያል። ላይ ጫፉ ላይ መሸራተቻ ምናምን አለው ያሳያል። እንግዲህ በጣም በቃ እኔ እንጃ የእግዚአብሔር ስራ ያስደንቃል። ይሄን የሚያክል ነገር፣ ይሄን የሚያክል ግዙፍ ነገር በውሃ ላይ ሲሄድ ይኸው እንግዲህ እዩት ሀገር ምድር የወረሰ መርከብ ነው። ከዚህ ደግሞ በጣም በቃ የዚህ አካባቢ ሰው ራሱ ተደንቆ ወጥቶ የሚያያቸው አንዳንድ ጊዜ አልፎ የሚመጡም አሉ። የዚህም የሚደንቅ ነው፣ የሚገርም ነው፣ የሚደንቅ ነው። ይሄ ከፊት ለፊቱ ነው። አሁን መሄድ ይቀጥላል ማለት ነው። ወደ ታች አድርጎ ነው የሚሄደው። እንግዲህ ከዚህ ጀምሬ እስከ ታች ድረስ አሳያችሁ። የሆነ ፎቅ በቃ አለ የተባለ ትልቅ ግዙፍ ፎቅ ነው የሚመስለው። ቁመቱ
ርዝመቱ በቃ አንድ ሀገር ነው እና የእግዚአብሔር ተአምር የሚታይባቸው ምናምን ማለት ነው።